ነገ ሰኞ ቀን 6 ጀምሮ ለ30 ቀን ተከታታይ ቀን ጸሎት ስላለን ብዙ አካባቢ የምትገኙ ይሄንን ጸሎት እንድትገኙ ከኛ ጋር እንድትጸልዩ እግዚአብሔር ለሀገራችን እግዚአብሔር ለወረዳ ለዞናችን ለቀበሌያችን ለአገሬ ለኢትዮጵያ አንድ የተናገረ ነገር አለ። ከሀገራችን አልፎ ለጋሞ ዞን ከዛም አልፎ አርባ ምንጭ ዙሪያ ወረዳ ከአርባ ምንጭ ዙሪያ ወረዳም አልፎ ላንቴ ቀበሌ ላይ እና በተለያየ ቀበላት ላይ እግዚአብሔር የነገረኝ ነገር ስላለ ለ30 ቀን ተከታታይ ጸሎት ስላለ እግዚአብሔር 2019 ላይ ብዙ ጨለማ ምድራችን ላይ ሊመጣ ያለው እግዚአብሔር እንድትቀድሙ ስላለ ይሄንን ጸሎት ከኛ ጋር ልትተባበሩ በቤታችሁ ሆናችሁ በሚዲያም የምትከታተሉ በብዙ ሁኔታ የምትከታተሉ ይሄንን ጸሎት እንድትሳተፉ በጌታ ፍቅር እናሳስባችኋለን። ቀን ያልተመቻችሁ ከ12 ሰዓት እስከ ከምሽቱ 2 ሰዓት ከ12 ሰዓት ማታ ከ12 ሰዓት እስከ ምሽቱ 2 ሰዓት ይሄንን ጸሎት እስከ 2 ተኩል ባለ ጊዜ መጸለይ የምትፈልጉ መታችሁ አለው 30 ቀን አለው። እግዚአብሔር ይረዳናል። ጸሎቱን ከእሁድ ውጪ ሌላውን ቀን ሁሉ እንጸልያለን። እግዚአብሔር ይረዳናል።